ማዘሯ ምን ነው ጨከነብኝ እያልሽ ነው? ከፊቷ ዞር በል። አንተም ፈርቼ ሳይሆን ሌላ ነገር መፈጠር ስለሌለበት ዞር እላለሁ። እንተያያለን። ምን እንደሚሻል ብቻ ንገረኝ። አንተ ዱላ ምን ላርግ? እኔ ቲታለ ሲታነፋ ይታለኝ አበረርኩለት። ከዛ የጸጋው ልጅ ዳ ትገባለች አይደለም? አንቺ አይደለሽ እንዴ ተፈስፈሰ እንደመጣልሽ ደግሞ መልስ ይሰጠኛል እንዴ? አረ መልስ መች ሰጠሁሽ? ምታለችኝ ብለህ እዳ ከተህ ኪሴን ብርድ አስመተኸው አይደል? እንተያያለን። እንቀሳቀሳለሁ ብቲ የከፋ እርምጃ ነው የምወስድብሽ። እናቴ የፈለግከውን ነገር እሰጥሃለሁ። እኔ ምንም አታርገኝ። የምፈልገውማ አንቺን ነው። ያምካን እንዲህ ያስደነገጥከኝ እኮ። አንዳንዴ እንዲህ ያደርገኛል። ኡፍ ፈጣሪ ሆይ ድረስልኝ። ምንድን ነው የምታካብጂው? ልብሽን በወስዶ ኖሮስ? ምን ይነህና ነው ደግሞ ልብ የምትወስደው? ኧረ ምንም። እሺ ምን ልቀጣ? የምትቀጣውማ በያዝከው ገመድ ራስን አንቀ ግደል። ምን? አዎ የምርሽን ነው? ምን ልቀጣ አልከኝ አይደለ? ያልኩህን አድርግ። ለነገሩ የሚፈልገኝም ሰው የለም። ልክ ነሽ። ማለት የሚፈልግ ሰው እንደሌለ በምን አወቅ? ረጋ በይ እንጂ እስቲ ዛሬ እንኳን መበጣጥሱን ትተሽ በስነ ስርዓት አዋሪ። ትሰማኛለህ? ጮኪ ሳላዋርድ ካጠገቤ ዞር በል። ጉዳሽኝ በእናትሽ። ቆይ ከኔ ምንድነው የምፈልገው? ካንቺ አንቺ ከፊቷ ዞር በል። አንተም ፈርቼ ሳይሆን ሌላ ነገር መፈጠር ስለሌለበት ዞር እላለሁ። እንተያያለን። አንተ አቡሹ ና ልጁን አስጠናው እስኪ፣ እኔ ከብዶኝ ነው። አረ ማዘሯ የነሱ ትምህርት እኮ ከባድ ነው። አጁዛ ምን? እሺ እንዲያው የሚቆጨኝ ለአንተ ትምህርት የገፈገፉት ገንዘብ ነው። አረ ማዘሯ እንዲማት በኝ ይሰማኛል። እሻን አይነን ሳላጠፋልህ ከፊቴ ጥፋልኝ። ኦይ እሺ ጎረምሳው ምን አባሽ ታውቃለህ? ሁሌ መከታይ እኮ ነህ። ያላንቺ ማን አለኝ ብለሽ ሙዛዛ። ባለፈው ደግሞ ሰው እንዳለኝ እንዲሰማኝ ስላደረግሽ በጣም አመሰግናለሁ። ምንም አይደል። ምን ነው ዛሬማ ትገጥመኛለህ፣ አልፈታም። አንተ ግን ሁሌ መፈስፈስ አይደክምም እንዴ? ወሬውን ተጀምር እባክህ። ስማ ለማዘሯ ስል ዛሬ ይለፈኝ። ታውቀኛለህ፣ አቡሹ ነኝ። እባክህ ፈርቼ ነው። ለማንኛውም አልፋታምሽ። ወይኔ አቡሹ ማቀናበር ነበር። ምን ሆነ ነው? ለምንድን ነው ልብሽን እንደሚያምሽ እስከዛሬ አልነገርሽ? አንተ ደግሞ ሁሉም ነገር ለሱ ይነገራል እንዴ? ማለት እኔ ላንቺ ሩቅ ሰው ነኝ? አይደለም። እሺ ይቅርታ፣ በነገርህ እኮ አንተን አስጨንቃለሁ ብዬ ነው። ችግር የለውም። ዶክተሩ ምን አለሽ ንገሪኝ። ዶክተሩ በቃ እኔ ልሂድ። ለምን መጣ? ወንድሜ አይደለ ናፍቀኝ ነው። እኔ ራሴ እመጣለሁ፣ አንተ አትምጣ። ማዘሯ ምን ነው ጨከነብኝ እያልሽ ነው አለች። እኔ እኮ ተረድቻለሁ። ይህን አባታችን ቢኖር እንደዚያ ነው። ለምንድን ነው ክላስ ያልገባሽው? ትንሽ ደብሮኝ ነው። ማለት የተፈጠረ ነገር አለ? አዎ አለ። ማለት ቆይ ምን እየሆንሽ ነው? ምን ሆንኩ? ምናልባት እኮ እኔ ማድረግ የምችለው ነገር ይኖራል። እባክሽ ዶክተሩ ምን እንዳለሽ ንገሪኝ። ማወቅ ነው የምትፈልገው አይደል? ነገ ባለፈው ቦታ እንገናኝ፣ ከዛ እነግርሃለሁ። ቻው። ምን አባው ነው አንተ? ለሶስት ይመቱኛል በእናት። እነማ? የዛ ኤፍሬም ወንድሙና ጓደኞቹ ናቸው። አሃ እኔ መመለሴን አላወቁም መሰለኝ። እና እንሄድላችሁ። ታውቃለህ ከረጅም ጊዜ በኋላ ከስር እንደተፈታው። ቢሆንስ ታዲያ? በዛ ላይ ታውቃለህ የወንድሙን የልብ ጓደኛ ነው የገደልኩት። ስለዚህ መታሰር ፈርተህ ያክስት ልጅ ሲመታ ዝም ማለት ይሻላል ታዲያ። ዝበል ታውቃለህ ሳንጃው እንደሆንኩ። ድሮም አንበሳነት እኔ ላይ
ስማ ደግሞ ለአንቺ የሚሆን ጸዴ ስጦታ አዘጋጅቼልሻለሁ ነው ብልሽ። አንቺ ድራመኛ እየዘከርሽ ነው መቼስ። ናና ትሙት ከምሬን። ቆይ እንደውም ላምጣው። ምን እሺ ነው ይነር እንካ። ታቃድ እኔ ጋር የገባ ቃ እንደማይወጣ እባክህ ከውጪ ተልኮልኛል ወይ ብሎ ሞክሬያት ልምጣ። አንቺ ላይ ሲሆን ሁሉም ነገር ጸዴ ነው የሚሆነው። ወንድሜ ምሳ ደርሷል እኮ አመጡ። አረ መጣን። የወደፊት ባልሽን ላሳምረው ብዬ ነው። በክላስ ሳይረፍድብሽ ቶሎ ሂጂ። እሺ ቻው። እባክህ ዝናቡ ሳይቀድመን ምሳችንን በልተን ቶሎ እንጣስ። እስታይል መንሺ አወከኝ? አዎ የቸሪን ተንፋሽ ያቋረጥከው ልጅ አይደለ? ጎበዝ ልጅ። መንሺ ነው። ምንም ትንሽ ትምህርት ልሰጥሽ ነው። ስማ ሁለተኛ ስታፈላ እንዳለሽ ለጥ በለው። ስማ ኪዲን አግኝቻት መጣሁ። ይቺ ልጅ ግን ለምን አትቀርብ? በዛ ላይ ሳንጃው በጣም ይፎነቅባታል። ይኸውልህ በጣም ልጁ ፋራ ነው ታውቃለህ። እሷ የምትፈልገው እኔን ከሆነስ ደግሞ አንተ አለልኝ አይደለም? እሱማ አለውልህ። አታ ምን ሺህ ነው ሙድ? ምን አረኩ? ከቀሚሷ ጋር ያለ ነገር አፈታ። ለምን ፈታል? አንተን አልፈልግም ካለች እኮ አልፈልግም አለች። ስማ ባትፈታተነኝ ግን ጥሩ ነው። እሺ ምን እንዳታመጣ። ካሁን በኋላ ከሷ ጋር ባይህ ማመጣውን አሳያለሁ። እሺ ኧረ እባክህ ይልቁን አልፈልግም እያለች ህይወቷን ከምታከብደው ለምን ቢጤህን አትፈል? ልክ ነህ። ነግሬ ነበርሽ። ምን ሆነክ ነው አንተ? ሳንታ እንደ ፈሪ በዱላ ከኋላ መቶኝ ሄደ። ባለፈው መተው ካሳ ያስከፈልከኝ? አዎ ማዘሮ። እንዴው ሞታል ብድርክን ካልመለስክ። ማዘሯ አንዴ ሰው አትምታ አንዴ ሰው ካልመታ እንዳመጣ ምን እሺ ነው ታዲያ? ሲገሉ ቆመታ ያለክ ምን ተፈጣለህ? ሂድና ብድርክን መልስ። ሰው አብሬው ካልተመለስኩ ነው ያቡሽ አይደለም። ጠብቂ። ዝምታሽ ይጨንቃል። ማውራው ቢጠፋኝ ነው ዝም ያልኩት። አንተን ግን ብዙ አስጠበቅኩ። እድሜ ልኬን እጠብቅሻለሁ። ረፊፋ እነዚህ ንግግሮች በጣም ያሳምኑኛል። አላቅም ለምን እንደዚህ እንደምትይ፣ ግን አሁን እሱን እንተውና ዶክተሩ ምን እንዳለሽ ብቻ ነገር እባክህ ይፋ ይቅርብህ፣ አይጠቅምህም። ምንም ቢሆን እኮ የወንድምሽ አደራ አለብኝ። ምንም ነገር ከተፈጠረ ሁልጊዜም ቢሆን ከጎንሽ ነኝ። ይህን ግን ልትጋረኝ አትችልም። ለምን? ምክንያቱም ዶክተሩ በህይወት ከአንድ ወር በላይ እንደማልቆ ይነግሩኛል። ምን? ብቻን ሲያቅት ከጀሊ ጋር መጣ። ኋላ መተኝ ወንድነት ተሰማ አይደል? እድሜ ልክን እንደሰከስክ ትኖራለህ። ብቻ ለብቻ ወይስ ሁለታችሁንም? እስቲ መጀመሪያ ከሱ ትረፍ። ይኸውልህ ወሬ በኩርቱ
ይሁን የቀረጽከውን ከአንድ ሰው ሊሆንና ህይወትን ነው ማበላሽልሽ። ያንተ ጉልበት እኮ ያነፍሰ ገሬ ዘመድን መቼ ነው ግን የሚፈታው? ከአንድ ቦክስ ላታልፊ ነገር ዝም ብለሽ ተለፈልፈልሽ። ከሁለታችሁም ጋር አልጨረስኩም። እሺ ቆይ እንዴት ማለት ከአንድ ወር በኋላ ትሞቻለሽ ማለት ምን ማለት ነው? ህመሙ በቶሎ ስላልታየ የመጨረሻ ደረጃ ላይ ደርሷል። አይ አይደርስም። የሆነ መፍትሄማ አይጠፋም። ምንም አትሆኝም። እሺ ኤፍሷ ረፍዷል። ለምንድን ነው እንደዚህ የምትይ? ማለት አንቺንም እንደ ወንድምሽ ላጣሽ ነው? ልትሞችብኝ? ተረጋጋ በቃ። እንዴት ነው የምረጋጋው? እንዴት? የወንድምሽ አደራ አለብኝ እያልኩሽ እኮ ነው። ቢሆንም ምንም ማድረግ አልችልማ። አይ አትሞችም። እኔም እኮ መሞት አልፈልግም። አትሞችም። እሺ አትሞችም። ነፍሴን